ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን እንደምን ቆይታችኋል? ከአሃዱ ኒውስ የሰዓቱን አጫጭር መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ እያልን አንኳር ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። ክቡራን አድማጮች በዚህን ሰዓት በተሰማ መረጃና በምታደምጡት መረጃ ድሬዳዋ ደወሌ የባቡር ጣቢያ ላይ ከባድ አደጋ ደርሷል። የ14 ሰዎች ህይወት ማለፉም ነው የተገለጸው። ክቡራትና ክቡራን በዚህን ሰዓት የመረጃ ጊዜያችን መረጃውን ወደ እናንተ እናደርሳለን። በሌላ መረጃ ኢትዮጵያውያን በተገፉ ቁጥር የበለጠ ይጀግናሉ። ይህንን የተናገሩት አሜሪካዊው ዲፕሎማት አምባሳደር ቲቦር ናጂ ናቸው። በኤክስ ገጻቸው ላይ ባሰፈሩ ጽሁፋቸው ላይ እንዲሁም ስለ አባይ ግድብ ጉዳይ ላይ ባነሱበት ጽሁፍ ላይ ለግብጽ መልእክትን ያስተላለፉ ሲሆን ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሐቀኛ ድርድርን ታድርግ የሚል መልእክትንም አስተላልፈዋል። ጉዳዩን በዝርዝር እንመለከተዋለን። በሌላ መረጃ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሞስኮ ሩሲያ አቅንተዋል። በኢኮኖሚና የኒውክሌር ትብብር ዙሪያ ላይ ይመክራሉ ተብሎ ይጠበቃል። መረጃውን እናደርሳችኋለን። በሌላ መረጃ ኢትዮጵያ ከቻይና ጋር ድርድር መጀመሯ ተገለጸ። በምን ጉዳይ ላይ የሚለውን እንመለከተዋለን። በሌላ መረጃችን መመለሱ አይቀርም፣ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ ባለስልጣኑ ተናገሩ። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ብለዋል። ይህንን መረጃ ወደ እናንተ እናደርሳለን። ክቡራትና ክቡራን እስከ ፍጻሜው አብራችሁን ቆይታችሁ ዝርዝር መረጃዎቹን እንድታደምጡ እየጋበዝኩኝ ወደ መረጃውን በዝርዝር ወደ መመልከት እናልፋለን። ድሬዳዋ ደወሌ የባቡር ጣቢያ ላይ በደረሰ አደጋ የ14 ሰዎች ህይወት ማለፉ ተሰማ። መነሻውን ከደወሌ ባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ ላይ በሶማሌ ክልል ሽኒሌ ወረዳ በደረሰ አደጋ የ14 ሰዎች ህይወት ማለፉ ተገልጿል። በአደጋው 29 ሰዎች ላይ ደግሞ ከከባድ እስከ ቀላል ጉዳት መድረሱን የሽኒሌ ወረዳ አስተዳደር ማስታወቁን ድሬ ቲቪ ዘግቧል። ጉዳት የደረሰባቸው ሰዎች በሽኒሌ ሆስፒታል የህክምና እርዳታን በማግኘት ላይ ይገኛሉ የተባለ ሲሆን የአደጋው መንስኤ እየተጣራ እንደሚገኝም ተዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሞስኮ አቅንተዋል። በኢኮኖሚና የኒውክሌር ትብብር ዙሪያ መምከራቸውም ተሰምቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይፋዊ የስራ ጉብኝትን ለማድረግ ጥቅምት 10 ቀን 2018 ዓመተ ምህረት ሞስኮ ሩሲያ መግባታቸው ተሰምቷል። በመጀመሪያው ዕለትም ከሩሲያ የኢኮኖሚ ልማት ሚኒስቴሩ ማክሲሞ ሬቬኔቭ ጋር ውይይት አድርጓል ሲል ሚኒስቴር መስሪያ ቤቱ አስታውቋል። ሁለቱ ወገኖች በሁለቱ ሀገራት መካከል ያለውን አድማስ ሰፊና የቆየ ትብብርን የበለጠ ማጠናከር በሚያስችሉ ጉዳዮች ላይ መክረዋልም ተብሏል። እንደ ውጭ ጉዳይ ሚኒስቴር መረጃ ከሆነ የሩሲያው የኢኮኖሚ ልማት ሚኒስቴር ማክሲሞ ሬኬንቮ ሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍን እንደምትሰጥ ለዶክተር ጌዲዮን አረጋግጠዋል። ዶክተር ጌዲዮን ከሮሳቶም ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳዩ ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብርን ማጠናከር በሚቻልበት አግባብም ተወያይተዋል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክትን ለመገንባት የሚያስችል ስምምነትን የተፈራረሙ ሲሆን የስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካል መካከል አንዱ ነው። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኤነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሲ ሊካጄቭ እና በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል ተፈርሟል። ይህም ሮሳቶም እና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያን ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ መሆኑ ተገልጿል። በሌላ መረጃ ኢትዮጵያውያን በተገፉ ቁጥር የበለጠ ይጀግናሉ። የአሜሪካው ዲፕሎማት አምባሳደር ቲቦር ናጂ በኤክስ ገጻቸው ላይ በአባይ ግድብ ጉዳይ ለግብጽ መልእክትን ያስተላለፉ ሲሆን ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሐቀኛ ድርድርን ታደርግ፣ ግብጽ የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድርን እንድታደርግ ገልጸዋል። በግል
በልምዴ እንደተረዳሁት ኢትዮጵያውያን ፍርሃት የሌለባቸው በተገፉ ቁጥር የበለጠ የሚጀግኑ ናቸው ብለዋል። የዛሬን ተጨባጭ እውነታ ተቀብሎ ወደ ድርድር ለመግባት ጊዜው አሁን ነው ሲሉም መልእክታቸውን ማስተላለፋቸው ተመላክቷል። ኢትዮጵያ ከቻይና ጋር ድርድርን ጀምራለች። ኢትዮጵያ ካለባት 5.38 ቢሊዮን ዶላር ዕዳ ውስጥ የተወሰነውን ወደ ዩዋን ምንዛሬ ለመቀየር ከቻይና ጋር ድርድር መጀመሯ ተገልጿል። አዲሱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ከቻይና ኤክስፖርት ኢምፖርት ባንክና ከፒፕልስ ባንክ ኦፍ ቻይና ጋር መገበያያ ገንዘብ ልውውጥ ዙሪያ ውይይት እየተደረገ መሆኑን ገልጸዋል። ኢዮብ ተካልኝ ይህንን ያሳወቁት ጥቅምት 7 ቀን በዋሽንግተን ዲሲ ከተካሄደው የዓለም የገንዘብ ድርጅት IMF ዓመታዊ ስብሰባዎች ጎን ለጎን ከብሉምበርግ የዜና ወኪል ጋር ባደረጉት ቃለ መጠይቅ ላይ ነው። ቻይና ለኛ አሁን በጣም አስፈላጊ አጋር ነች፣ የንግድና የኢንቨስትመንት መጠኑም እያደገ ነው ያሉት ዶክተር ኢዮብ ስለዚህ የተወሰነ የመገበያያ ገንዘብ ልውውጥ ማመቻቸት ትርጉም አለው ሲሉ ገልጸዋል። ስለዚህ በእርግጠኝነት በሂደት ላይ ያለ ነገር ነው። እኛ በይፋ ጠይቀናል፣ እናም እየሰራንበት ነው። በሌላ መረጃ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም። ኮሞዶር ተገይለታ የኢትዮጵያ የባህር ኃይል ምክትል አዛዥ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ የባህር ኃይል ምክትል አዛዥ ኮሞዶር ተገይለታ አስታወቁ። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑንም ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ ይህንን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ እና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚናን መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ የቀይ ባህር ቀጠና እየታዩ ናቸው ያሏቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመላክተዋል። እንደ ምክትል አዛዡ ገለጻ ከሆነ የባህር በር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅምን ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናልም ብለዋል። ክቡራን አድማጮች ለሰዓቱ ያልናቸው መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ በያላችሁበት የዓለም ጫፍ ሰላም፣ ጤና፣ ፍቅርና አንድነትን እየተመኘን ቸር ቆዩልን።